ሰላም እንዴት ናችሁ? ሀባቢ ዛሬ እኔ ነኝ ያለ የቴምር ኬክ አብረን እናዘጋጃለን። አሰራሩ በጣም ቀላልና ቆንጆ ጣፋጭ ነው። ይሄንን የመሰለ ጣፋጭ ከመስራታችን በፊት እባካችሁ ይሄን ቪዲዮ የምትመለከቱ ሰዎች በፈቃደኝነት ኮፒ ሊንክ አድርጉልኝ። እባካችሁ ቪዲዮ ስሰራ ሰዎች ጋር እየደረሰልኝ አይደለምና የሚደረገውን ሁሉ አድርጉልኝ። ከወዲሁ አመሰግናለሁ። ይሄንን የመሰለ ሶፍት ኬክ አብረን እንሰራለን። አሰራሩ በጣም ቀላልና ቆንጆ ነው። እንደምትመለከቱት ስፖንጅ ባሉት በቃ ስፖንጅ ኬክ ነው። ይሄንን ስፖንጅ ኬክ ለማዘጋጀት የሚያስፈልገን ቴምር ነው። በሰል ያለ አንድ 10-15 ፍሬ ቴምር ያስፈልገናል። የውስጠኛውን ፍሬውን እናወጣና በወርቀደ ሳህን አድርገን አንድ የሻይ ብርጭቆ ውሃ እንጨምርበትና ከደን አድርገን እናቆየዋለን። ከዛ የሚያስፈልገን እንቁላል ነው። እኔ 5 እንቁላል፣ አንድ የሻይ ብርጭቆ ስኳርና ቫኒላ ተጠቅሜ አንድ ላይ በደንብ አድርጌ አዋህደዋለሁኝ። በደንብ ክሬም እስኪሆን ድረስ ለ1-5 ደቂቃ በማሽን መታዋለሁኝ። ቆንጆ ሆኖ የክሬም ይዘት ሲኖረው አንድ ኩባያ የምግብ ዘይት ጨምራለሁ። የምግብ ዘይቱን ጨምሬ በደንብ ሚክስ አደርገዋለሁኝ። እንደዚህ የክሬም ይዘት ሲኖረው ቅድም የዘፈዘፍነውን ቴምር ለብቻውን ትንሽ ላላ እናደርገዋለን፣ ፍሬ ቁጭ እንዳይልብን። ከዛ በኋላ አብረን ከሰራነው እንትን ጋራና እንጨምረውና በደንብ አድርገን እናዋህደዋለን። ቴምሩ ፍሬ ቁጭ ባይል ይመረጣል። ከዛ እንደዚህ ዝግጁ ከሆነልን በኋላ ፍርኖ ዱቄታችን እንጨምራለን። 2 ኩባያ ፍርኖ ዱቄት፣ 1 የሾርባ ማንኪያ ቤኪንግ ፓውደር እና አነስ ያለ ጨው ጨምሬ በደንብ አድርጌ በድጋሚ አዋህደዋለሁ። እዚህ ጋር ዱቄቱን ከጀመረን በኋላ ረጅም ሰዓት መምታት አይጠበቅብን። ዝም ብሎ ብቻ ማዋሃድ ነው። በደንብ ሚክስ ማድረግ ነው የሚጠበቅብን። እንደዚህ ቆንጆ ሆኖ ከዝግጁ ሆኖልናል። በጣም ወፍራም መሆን የለበትም፣ ቀጭን መሆን የለበትም። መጀመሪያ ማመጣጣን ነው ያለብን። ከዛ በኋላ ፓትራችን ላይ ቀደም ብዬ ቅቤ ቀብቼ ዱቄት ነስንሼ ዝግጁ አድርጌው ነበረ። ከዛ በኋላ እንደዚህ ያዘጋጀውን ሊጥ ወደ ፓትራውን ገልብጬ ሁሉንም ቦታ አዳርሼ በስቲክኔ ነከነካ አድርጓለሁ። በደንብ ሁሉንም ቦታ እኩል ወደ ላይ ኩፍ እንዲልልኝ ቀደም ብዬ ኦቭኑን አብርቼው ስለነበረ ከዛ ከታች ጨምሬዋለሁኝ። በ40 ደቂቃ በ200 የሙቀት መጠን ላይ አድርጌ ከላይም ከታችም በ40 ደቂቃ በስሎልኛል። መብሰሉን ለማረጋገጥ ከፈልጋችሁ ረዘም ያለ ስቲክኒ አድርጌ አይቼዋለሁኝ። ከ45 ደቂቃ በኋላ ኬካችን ዝግጁ ሆኗል። በጣም ሽታው ደስ ይላል። ያው ታውቃላችሁ ቴምር በጣም ጣፋጭ ነው። በዛ ላይ ደግሞ ኬክ ላይ ሲሆን ልዩ ነው የሚሆነው። ከዛ በኋላ ኬካችን በዚህ መልኩ ደርሶልናል። ያው እዚህ ጋር ቀደም ብላችሁ ፓትራችሁ በደንብ አድርጋችሁ ካላዘጋጃችሁት ኬክ ስታወጡ ይሰባበርባችኋልና ኬክ ለማጅ ከሆናችሁ ደግሞ እዛ ጋር ብቻ ጥንቃቄ አድርገው። ኬካችን ይሄንን ይመስላል። እውነት ለመናገር በጣም ቆንጆዬ ኬክ ነው። ሶፍት ማለት ትችላላችሁ። ብትን ያለ ቆንጆዬ ኬክ ነው። ሰርታችሁ ሞክሩት። እንዳያችሁትም አሰራሩም ቀላል ነው። በትንሽ ደቂቃ ውስጥም ሊደርስ የሚችል የሻይ ወይም ደግሞ የቡና ቁርስ ሊሆን ይችላል። ይህንን ቪዲዮ ከወደዳችሁት ደግሞ ላይክ አድርጎ ሼርም አድርጎ፣ ቤቴም ደግሞ ፎሎ ያላደረጋችሁ ፎሎ አድርጎ። አመሰግናለሁ።